ይሄ እያለ ወደ ጦርነት የጦርነት ማንቀሳቀሻ መንገድ ተደርጎ ተወሰደ። በቅርቡ ዶክተር ዳኛቸው ሲሉ እንደነበሩት ወልቃይት የዘመኑ መፋረጃ ይሆናል፣ የትግል ቦታ ነው ብለው ሲወስኑ ነበር። አብይን ወደ ጦርነት የገፉት በእነዚህ አብይ ዓላማው ህግ ማስከበር ይበል እንጂ ዓላማው ህወሓትን ማሰናበትና በማያዳግም ስልጣኑን ማጽናት ብቻ። አብይ ለማንኛውም ህዝብ ለምንም አይነት የተቀደሰ ዓላማ ሐሳብ የለውም። ጭንቅላቱ ኮምፕሊትሊ ባዶ፣ ስልጣኑ ብቻ ነው ጭንቅላቱ ውስጥ ያለው። ስልጣኑን የሚጠቀምበት ፎቶ የሚነሳበት አግባብ ብቻ ነው ያለው። የነከሌን ፖለቲካ፣ የኦሮሞን ፖለቲካ፣ የአማራን ፖለቲካ ጉዳዩ አይደለም እሱ። የአማራ የበላይነትን የሚሰብኩ ጽንፈኛ የአማራ ልጆችን አስተሳሰብ ወደ አጀንዳነት የቀየረው እሱ የስልጣን ድጋፍ ከነሱ አካባቢ ተቃውሞ እንዳይገጥመው ብቻ ስለፈለገ እየተጠቀመባቸው። ሁለት አይነት የአማራ ልሂቃን አለ። አንደኛ ኢትዮጵያ ትበተናለች ብሎ ካንጅቱ የሚቆረቆር አላግባብ ሸክም የተሸከመ ልሂቅ አለ። አላግባብ ምክንያቱም ኢትዮጵያ ትበተናለች፣ እኔ ካልሞትኩላት፣ እኔ ካልደከምኩላት፣ እኔ ካልያስኳት፣ እንደምንም ብዬ ካላዳንኳት፣ ከኦሮሞም ከብሔር ብሔረሰቦቿም ከውጭ ጠላትም ከግብፅም ከምንም ብሎ የሚደክም አለ። ምን አገባህ ነው መባል ያለበት። ለምን ትደክማለህ ማለት ጥሩ ነው መቆርቆር ለሀገር። ግን ያንተ መስገብገብና መስቆንቆን ያንተ መጨነቅ አያድናትም። እንዳንተው ብዙ አይነት ዜጎች እዚህ ሀገር አሉ። የሀገሪቱን ዕጣ ፈንታ ለሁሉም ተውላቸው ሊባል የሚገባው ይሄን ስትነግረው በጣም የተሰደበ የሚመስለው የሚቆጭ አለ። ችግር የለም ከነዚህ ጋር መቆጨታቸው ትክክል ነው። ምክንያቱም ለሀገሪቱ የበለጠውን ድርሻ እኛው እንወስዳለን ካሉ ይሄ ጥሩ ነው። በሌላ በኩል እኛ የበላይ ካልሆንን የሚል ደግሞ አለ። ርስታችን ልዕልናችን ምናምን የሚለው ማለት ነው። እሱ አልትራ ራይት የምትለው ነው። ሁለቱ ለመጀመሪያ ጊዜ በአማራ ክልል ወደ አንድ የመጡበት ጊዜ ነው። ለኢትዮጵያ የሚቆረቆረው የአማራ ልሂቅ አለ። አማራ ሴንተርድ የሆነ አማራ ሴንትሪክ የሆነ ኢትዮጵያዊነትን የሚያቀነቅን ችግር አይደለም እሱ። ምክንያቱም የራሱን ሴንተር አድርጎ ለሀገር ቢቆረቆር ችግር አይደለም። ግን አላግባብ ሸክም የተሸከመ ማለት ነው። አላግባብ ፍርሃት ያለው፣ አላግባብ ሰው ላይ ሰይፍ የሚያነሳ፣ ሁሉን ሰው እንደ ከሃዲ የሚፈርጅ አለ። በሌላ በኩል ደግሞ አይደለም ኢትዮጵያ የምትቀናውን በእኛ የበላይነት በእኛ ልዕልና ነው፣ እኛ ይሄን ካደረግን ርስታችንን ካስመለስን እኛ በጠራነው ስም ይሄ ከተማ ከተጠራ እንደዚህ የሚሉ ማለት ነው። ይሄ አልትራ ራይት ነው። ሁለቱ ኮሄር አድርገዋል። አሁን አማራ ክልል ተሰባስበው እሱን ስሜት የፖለቲካ አጀንዳ አድርገው የወልቃይትና የራያን የተለያዩ የማንነት ጥያቄዎችን የፖለቲካ አጀንዳ አድርገው መወጣጫ ያደረጓቸው ሰዎች አሉ። አብይ ደግሞ እነሱን እርካብ አድርጎ ለስልጣኑ ማስኛና በትግራይ ላይ ለመዝመት በሌሎች የኦሮሞ አካባቢዎች ላይም እንዲሁ ለመዝመት እድል የወሰደበት ማለት ነው። ለምን? የእነሱን ድጋፍ ለማግኘት ሌላ መሰረት ስለሌለው እና ሁለቱ አጀንዳዎች አንድ አይደሉም፣ አይታረቁም። እሱ በህግ ማስከበር ስም ይዘምታል፣ እነሱ እግረ መንገዳቸውን ይሄንን አጀንዳ ያመጣሉ። ዛሬ እሱ ተኩስ አቁም ዩኒላተራሊ ያለምንም ቅድመ ሁኔታ አድርጌያለሁ ለሰብአዊነት ሲባል ይላል። እነሱ ራያና ወልቃይትን በጉልበታችን አስመልሰናል፣ እሱን ልቀቁ እንባል ከሆነ የተኩስ አቁም የሚባለውን አንቀበልም ይላሉ። ይሄ የራሳቸው አጀንዳ ነው። ኢሳያስም የራሱ አጀንዳ ስላለው ነው ትግራይ ላይ ዘመተ።